ማንም ሰው በህይወታችሁ የሰሞኑ ሁኔታ እግዚአብሔር እንደሚወዳችሁና እንደሚጠላችሁ ሲነግራችሁ የሃይማኖት ትምህርት ነው። ሌላ እምነት ነው የቀረን አንዳንድ ነገር ነው እንጂ ሌላ እምነት ነው። ማንም ሰው በሰሞኑ ሁኔታ ተነስቶ ጥሩ ስታረግ ዋው ጎድ ላቭስ ዩ የሆነ ክፉ ነገር ስታረግ እግዚአብሔር ይጠላሃል የሚል ሰው እግዚአብሔር ላንተ ያለውን ፍቅሩን የገለጠበት ቦታ የሰሞኑ ያንተ ሁኔታ ሳይሆን የዛሬ 2000 ዓመት በተወካዮቻችን አማካይነት ሁላችንም ይሰቀል ብለን የጮህንበት እነዛ ሰዎች ላይ እንዳትፈርዱ አደራ። ምን አይነት ሰዎች ናቸው አትበል። የማን ተወካይ ናቸው? የእያንዳንድ ተወካይ ናቸው። የዛን ቀን ያልተወከለ ሰው የለም። እዚህ ውስጥ ሁላችንን ወክለው ነው የጮህ ሰዎች። እኔ እናንተ መዛው ብንኖር ምናደርገውን ነገር ነው ያደረጉት። ምናልባት ልንከፋም እንችላለን። ምናልባት ከነሱ ልንብስም እነሱ እንኳን ትንሽ አይሁዳዊ ናቸው እንደው ዳይሬክት አይገድሉም በተዘዋዋሪ ያስገድላሉ እንጂ እኛ ግን በቁሙ ሳይሆን ዘቅዝቀን ልንሰቅለው ሁሉ እንችላለን አይደል? ችሎታው እንዳለን አሳይተናል። ልንከፋ እንችላለን። እውነቱ ሸት አይሁድ እኮ ዳይሬክት አይገድሉም ያስገድላሉ ሲባል እኛ በህጋችን እንደዚህ አይነት ሰው ሊገደል ይገባዋል። ግን ሰንበት ነው አንረክስም እናንተ ግደሉት። ጳውሎስ አይታል ፈሪሳዩ እስጢፋኖስን ሲወግሩ ምን ያደርግ ነበር? የወጋሪዎቹን ልብስ ይጠብቃል። በሉት ግደሉት። ለምን አንተ ለምን አትገልም? እኔ ፈሪሳዊ ነኝ፣ እኔ ሰው አልገድልም። ግደሉት፣ ልብሳችሁን ጠብቅላቸው፣ ድንጋይ ያስመጣላችኋለሁ፣ እናንተ ወገሩት። እነዚህ በባላገዶቹ አሁን ያላቅም። ያን ጊዜ ግን ወንዶቹ ጴንጤዎች በጋ ያርዱ፣ ዶሮ ያርዱ። ለምንድን ነው አልኩኝ? ክርስቲያን ናቸው። እግዚአብሔር አይደለ እንደ ብሉት ዘልዝሉት ያለው? ቱም ልዩ ነው፣ እግዚአብሔሩም ይለያል። በጋ ያርዱም ነበር ኔሳክ እና ምን ያደርጋል መሰላችሁ? ኦርቶዶክስ ያስጠራል። አባወራው ኦርቶዶክስ ዶሮ ያርድ። ምን ነው በጌታ አየ ሰው ማኖ እያስነካ ያኛው ሌላ ሃይማኖት ያለውን ያሳርዳል። እሱ ድሮም የጠፋ ነው ኃጢአተኛ ነው ብሎ ይሄ ግን ጻድቅ ነው ያሳርዳል ብሎ ግን አይጠራም ሙሉን። አይደንተ እኮ ብዙ ነገር አለ። እሺ እና በዛን ቀን የማን ልብ ተገለጠ? የእግዚአብሔር ልብ። አትጠራጠሩ። እግዚአብሔር ማታ ጸልይ በቃ ጥላኝ ብለው መጀመሪያ የወደደ ውደደኝ ብለው ነው እንዴ? ጸልየ ነው እንዴ? እንዴት ነው ወደደ? እንዲሁ አንተ በጎም ክፉ ማድረግ ሳትችል በኃጢአት ምን ሆነ ሳለ ሙት ማለት ምንድነው? ሙት ማለት እኮ እስቲ በጎ ስራ ብትለው ማይሰራ ሞክር ብትለው ማይሞክር በኃጢአት ሙት ሆነ ሳለ እግዚአብሔር በልጁ ሞት ታረቀ። በዚህ እግዚአብሔር ለራሱ ያለውን ለኛ ያለውን ምን ፍቅር ያስረዳል። እዚህ ቤት በሰሞኑ ሁኔታው ቸርች ስለመጣ ባይብል ስላጠና እግዚአብሔር ይወደኛል ብሎ የሚያስብ ሰው ካለ እምነቱን ማስተካከል የወንጌል ሃይማኖት አይደለም። ይሄ በሌሎች እምነቶች በቡዲስት፣ በምናምኒስት፣ በኮንፊሽያኒዝም፣ በካቶሊሲዝም፣ በሙስሊም ምናምን ውስጥ ያለ በጎ ያደረገውን ፈጣሪ ይወደዋል። በየትኛውም የጳውሎስ ትምህርቶች ውስጥ እግዚአብሔር ለኛ ፍቅሩን የገለጠው በእኛ የሰሞኑ ሁኔታ ሳይሆን ትላንትም ዛሬም ለዘላለም በማይለዋወጠው በክርስቶስ ላይ ነው። መሰረት የተደረገው በክርስቶስ ላይ ነው። አንተ ትለዋወጣለህ፣ ትሞቃለህ፣ ትበርዳለህ። የተወደድክበት መወደድ ግን የተመሰረተው ክርስቶስ ላይ ነው። ክርስቶስ ደግሞ ትናንትም ዛሬም እስከ ለዘላለም ያው በአንተ የመንፈሳዊ ሕይወት ቴምፕሬቸር ላይ አይደለም። ወደ ላይ እንደው ስትግል እግዚአብሔር አይ ላቭ ዩ ብሎ አያምንህም። ስትወርድ ደግሞ አንተን ብሎ ሰው ብሎ እግዚአብሔር ባንተ ተስፋ አይቆርጥም። ሲጀመር የተቀበለ በክርስቶስ ነው፣ የወደደ በክርስቶስ ነው። እና ጳውሎስ ምን አለ? ኃይላት፣ ከፍታ፣ ዝቅታ፣ ልዩ ፍጥረት፣ መላእክት ቢሆኑ ስልጣናት ወዘተ ቢሆኑ እግዚአብሔር በክርስቶስ ኢየሱስ ለኛ ካለው ፍቅር በማን በኩል? በክርስቶስ ኢየሱስ ለኛ ካለው ፍቅር እንዳይለየን ተረድቻለሁ። በቃ አይለየን። ኃይላት፣ ከፍታ፣ ዝቅታ ምናምን እነዚህ ሁሉ ኃይላት እኔና እግዚአብሔርን ለማጣላት መዋሸት ያስፈልጋቸዋል? በቂ ምክንያት ያጣሉ? ኃይላት፣ ከፍታ፣ ዝቅታ፣ ልዩ ፍጥረት ቢሆን ማን እንደሆነ አላውቅም። መልአክ ቢሆን እንኳን
እነዚህ ሁሉ ተባብረው እግዚአብሔር በክርስቶስ ላይ በተመሰረተ ፍቅር ባይወደን በእኛ ሁኔታ ላይ ተመስርቶ ቢሆን የወደደን እነዚህ ኃይላት እኛና እግዚአብሔርን ለማለያየት በቂ መረጃ ይኖራቸዋል? አይኖራቸውም? እኛን በእግዚአብሔር ፊት ለመክሰስ መዋሸት ያስፈልጋል? ሰይጣን ራሱ ምንም የውሸት አባት ቢሆን እናንተን ለመክሰስ ውሸት መፍጠር አለበት? በቂ ዶክመንት የለውም? ማን ላይ ብቻ ነው መዋሸት የሚችለው? ኢየሱስ ላይ መዋሸት ይችላል። ምክንያቱም የሐሰት ምስክር የተፈለገው ለሱ ነው። አንተን በእግዚአብሔር ፊት ለመክሰስ የሐሰት ምስክር ያስፈልጋል? አንተ ራስህ በቂ ምስክር አትሆንም? ምስክር ሲባል አቤት ራስህ ነው የምትመጣው። ራስህ ሰይጣን የውሸት አባት ውሸታም መሆኑ በደንብ የተገለጠው ኢየሱስን እንደዚህ ነው ብሎ ሲሰድበው እዛው እሱ ድሮም የውሸት አባት ነው አለ ኢየሱስን። መጨረሻም ደግሞ የሐሰት ምስክሮችን ሁሉ አሰባስቡበት ኢየሱስን ለመክሰስ ሲወጣ ግን ይሄን ሁሉ ውሸት ፈጥሮ ምስክሮቹ ይጋጩ ነበር እርስ በርስ። ያንን ጠቅሰ ሰይጣን እኔ ላይ ቢዋሽም አትበል። አንተ ላይ መዋሸት አያስፈልግም። ብዙ ዶሴ አለ። ብዙ ምን እጀስ ሁላችንንም ባናቅ ራሳችንን እናውቃለን። መንታል ማንም ሰው ሃሌሉያ ራማንዳና ማስናም ቢል ሰይጣን ዶክመንት አለ። ለምንድን ነው ታዲያ ማይከሰን ሲባል እንደ ብሉይ ኪዳን እንደ ኢዮብ ሄዶ ማይከሰን እንደ ኢያሱ ሄዶ ማይከሰን ሲባል በአዲስ ኪዳን ቀድሞ የገባ ጠበቃ አለ። በቃ ጠበቃ እንዳለ ሲያውቅ ፋይሉን ይዞ ቀር እግዚአብሔር ጋር መክሰስ እንደማይችል ያውቃል። ፍቅሩን መቀየር ለምን ኃይላት ከፍታ ልዩ ፍጥረት መልአክ ምናምን ቢሆን እግዚአብሔር በክርስቶስ ኢየሱስ ለኛ ካለው ፍቅር ሊለዩን እንደማይችል ተረድቻለሁ። ታዲያ ፋይሉ ምን ይሰራለታል? ፋይሉን ይዞ መጣው እግዚአብሔር ጋር አይደለም። ጠበቃ እንዳለ ሲያውቅ ጠበቃውን እንደማይችል ያውቃል። ጠበቃው ደግሞ አይዋሽም። ጠበቃ አይዋሽም ማለት አንተን ከቨር ለማድረግ ዳዊት ኃጢአት አልሰራም አይልም። ኢየሱስ እዛ በጥብቅና ሲቆም ሰይጣን ኃጢአት ሰርቷል ብሎ መክሰስ ቢችል ኖሮ እግዚአብሔርም ሰርቷል እንደ ዳዊት ሲል ኢየሱስ ምንም አልሰራም አይልም። ግጥም አርጎ ሰርቷል በደንብ ነው። ግን እኔ ለዚህ ለሰራው በደል የሚሆን ደምዣለሁ ሁሉ ያሳያል። ኦኬ ስለዚህ ይሄ ደም የትኛውንም ሰይጣን የያዘውን ዶሲ ዶጋመድ ማድረግ ይችላል። ትልቁ ነገር ይሄ። ለዚህ ሰይጣን ምን ያደርጋል? እዛ ከሄደ ፋይሉ ዶጋመድ ነው የሚሆነው። አብጋም አይደርስም ሲጀመር። ስለዚህ ምንድን ነው ያደርገው? ዶሲውን ይዞ ወደ አንተ ነው የሚመጣው። ወደ አንብበው ይላል። ምን ከዛም ትላለህ እኔ እኮ አረባ እኔ እኮ ሰው አይደለሁ በኢየሱስ ጌታ አፌን ዝጋው፣ አይኔን ሸፍነው፣ ጆሮዬን እግዚአብሔር ጆሮን ደፍኖ አይንን ብሎ ዱዳ ካደረገ ቸርች ሁሉ ምን አይነት ሰው ነው? የሚያሰናክል እጅ ቆርጠ ጣላት ይላል። አይንን አውጥተ ጣላት ይላል። ይሄን ሁሉ ጎልጉሎ ቢያወጣብህ ቸርቹ ምን ሊሆን? እግዚአብሔር በማን የተቀበለ? በክርስቶስ። አንተ እንዲና እንዲ አንድ ሰሞን ሞቅ ነው ሞቅ ስትል እንኳን እግዚአብሔር ቸርችማ አታምንም አናምንም እኮ ሞቅ ሲል ሰሞን ጸሎት ላይ ምናምን ፕሮግራም ላይ ቢዚ ሲሆን አናምን ማንንም አናምን። ያዝልቅልህ ነው የመጀመሪያ ምኞታችን። ያዝልቅል ያለ ምክንያት ወደ በምክንያት አጠላም ለምረት ስፍር መለኪያ የለውም። ያንተ ፍቅር መነሻው ከራስ የመውደድ ልብ የማያልቅብህ የኔ ጌታ። እውነት ነው።